በጥንት ዘመን የእግዚአብሔር ተመራጭ ከተማ ኢየሩሳሌም በክብር የተሞላች ከተማ ነበረች። በውስጧ የተቀመጠው የእግዚአብሔር ቤተ መቅደስ የሕዝቡም ክብር ነበር። ነገር ግን ሕዝቡ ከእግዚአብሔር ሕግ ርቀው ሄዱ፣ ጣዖትንም አመለኩ፣ ነቢያት አልሰሙም። ከእነዚህ ነቢያት መካከል አንዱ ነቢዩ ኤርምያስ በእንባ እያለቀሰ አስጠነቀቀ። ተመለሱ፣ ካልሆነ ከተማይቱ ትጠፋለች። ይህ የነቢዩ ኤርምያስ ማስጠንቀቂያ ነበር። ውድና የተከበራችሁ ኦርቶዶክስ ቤተሰቦች ህልማችን ሩቅ ነው። እናንተ ቻናላችንን ሰብስክራይብ እያደረጋችሁ አገልግሎታችንን ይበልጥ ተደራሽ እንድናደርግ እንድታግዙን በእግዚአብሔር ስም እንጠይቃለን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩ የሚጀምረው ከክብር ዘመን በኋላ ይሁዳ መንግስት ወደ መንፈሳዊ ውድቀት ጀመረ። በአንድ ጊዜ እግዚአብሔር ፊት የተባረከችው ኢየሩሳሌም በኃጢአት ጭጋግ ተሸፈነች። ነገስታት አንድ በአንድ ተነሱ፣ ነገር ግን ብዙዎች እግዚአብሔርን መንገድ አልተከተሉም። ከእነርሱም መካከል በጣም የተከፋው ንጉሥ ምናሴም ነበር። እርሱ የጣዖት መሠዊያም ሠራ፣ በእግዚአብሔር ቤት ውስጥም ጣዖት አቆመ። ሰማይን የሚያክል መሠዊያም ሠራ፣ ደግሞ የልጁን ሕይወት እንኳን በእሳት አሳለፈ። ይህ ከባድ ክፉ ነገር ነበር። ከዚያም በኋላ እግዚአብሔር ቤት ውስጥ በክብር የሚታይ ቦታ አልነበረም። በጣዖትና በክፉ ሥራም ተሞልቶ ነበር። በከተማይቱ ውስጥ ግፍ በዛ፣ ንጹሐን ደም ፈሰሰ፣ ድሆችም ተጨነቁ፣ ፍትህ ጠፋ። ነገሥታት ሕዝቡን እንዲመሩ ነበር፣ ነገር ግን እነርሱ ራሳቸው ከመንገድ ወጡ፣ ሕዝቡም እነርሱን ተከተለ። እግዚአብሔር በርካታ ጊዜ ሕዝቡን ለማስጠንቀቅ ነቢያትን ላከ። ከእነርሱ መካከል ኢሳይያስ ቅዱሱን ኑሮ እንዲኖሩ አስተማረ። ነቢዩ ኤርምያስ የመጪውን ፍርድ አስጠነቀቀ። ነቢዩ ሕዝቅኤል ክብሩ ከከተማይቱ እንደሚሄድ አሳየ። ነቢያቱ ቀንና ሌሊት ጮኹ፣ ተመለሱ፣ እግዚአብሔርን ተከተሉ። ነገር ግን ሕዝቡ አልሰማም። አንዳንዶች ነቢያትን አስቆጡ፣ አንዳንዶቹ አሰሩ፣ አንዳንዶቹ እንኳን ገደሉ። ነቢዩ ኤርምያስ በመንገድ ላይ ቆሞ እያለቀሰ ከተማይቱ ትጠፋለች ካልተመለሳችሁ። ሰዎች ግን አሉ፣ እኛ እንደምን እንጥፋ? ቤተ መቅደስ ከኛ ጋር አለ። እነርሱ በቤተ መቅደስ ተመኩ፣ ነገር ግን ልባቸው እግዚአብሔርን ርቆ ነበር። ከተማይቱ በውጭ ዓይን እንደተለመደ ታየች፣ ነገር ግን በመንፈሳዊ አይነት ጨለማ ውስጥ ነበረች። የእግዚአብሔር ትዕግስት እየቀነሰ መጣ፣ ፍርዱ ግን እየቀረበ ነበር። እግዚአብሔር በነቢያቱ ብዙ ጊዜ አስጠነቀቀ፣ ነገር ግን ሕዝቡ አልሰሙም። እንግዲህ የፍርድ ቀን ቀረበ። ከሰሜን ሀገር ኃይለኛ ንጉሥ ተነሳ፣ ናቡከደነጾር ኃይለኛው መንግስት፣ የባቢሎኑ ንጉሥ። እርሱ ብዙ ሀገሮችን አሸንፎ ነበር፣ ከተሞችን አፈረሰ፣ ነገስታትንም አባረረ። አሁን ዓይኑ በቅዱስ ከተማ ኢየሩሳሌም ላይ ተመለከተ። ከሩቅ የፈረሶች ድምፅ ተሰማ፣ የሰራዊቱ ጫጫታ መሬቱን አናወጠው። ወታደሮችም በሺዎች መጡ፣ ታላላቅ ጋሻዎች፣ ጦር፣ ቀስት ይዘው በከተማይቱ ቅጥር በዙሪያ ከበቡ። ሕዝቡ በቅጥሩ ላይ ቆመው ተመለከቱ፣ ፍርሃት ልባቸው ሞላ። የከተማይቱ መውጫና መግቢያ ሁሉ ተዘጉ፣ ማንም ሊወጣ አልቻለም፣ ማንም ሊገባም አልቻለም። ምግብ አልገባም፣ ውሃም እንኳን አነሰ። በከተማይቱ ውስጥ ረሃብ ቀስ በቀስ ጀመረ። እናቶች ልጆቻቸውን አቅፈው አለቀሱ፣ ሽማግሌዎች በድንጋጤ ተቀመጡ፣ ወጣቶች ምን እንደሚደርስ አላወቁም። ንጉሥ ሴዴቅያስ በቤተ መንግሥት ውስጥ ተጨነቀ፣ ነገር ግን ምን እንደሚያደርግ አላወቀም። በዛ ጊዜ ነቢዩ ኤርምያስ አሁንም አስጠነቀቀ፣ ከባቢሎን ንጉሥ ጋር ተስማሙ፣ ሕይወታችሁም ይድናል። ነገር ግን ንጉሥና አለቆቹ አልሰሙትም፣ እነርሱ በግድ ተቃወሙ። ቀናት ወደ ሳምንታት ተለወጡ፣ ሳምንታት ወደ ወራት ተለወጡ። ከተማይቱ እየደከመች መጣች፣ ረሃብ እየበረታ መጣ፣ ተስፋም እየጠፋ መጣ እና በመጨረሻ ቅጥሩ ሊሰበር ቀርቦ ነበር። ከተማይቱ ከወደቀች በኋላ ፍርሃት በሁሉም ቦታ ተሞልቶ ነበር። ቤቶች በእሳት እየተቃጠሉ ነበር፣ ጩኸት በየአቅጣጫው ይሰማ ነበር። ይሁዳ የመጨረሻው ንጉሥ ሴዴቅያስ ከከተማይቱ ለመሸሽ ሞከረ። ሌሊት ሆኖ ነበር፣ ጨለማም ስለነበር ሰራዊቱ ሳይታዩ መውጣት አስበው ነበር። ንጉሡ ከአገልጋዮቹ ጋር በሚስጥር ተነሳ፣ በከተማይቱ ቅጥር መካከል ያለ መንገድ አልፎ ከተማይቱን ተወ። እርሱ ወደ ሸለቆ አቅጣጫ ሄደ፣ ወደ ምድረ በዳ ለመሸሽ ተስፋ አደረገ። ነገር ግን የባቢሎን ሰራዊት ተከተሉት፣ በሩቅ አገኙት፣ ከበቡት። በመጨረሻም ንጉሡ ተያዘ።
ንጉሱ በእጅ ታስሮ ወደ ኃይለኛው ንጉስ ናቡከደነጾር ተወሰደ። እርሱም የባቢሎን ንጉስ ነበር። በንጉሱ ፊት ቆመ። የቀድሞ ክብሩ ጠፍቶ ነበር። አሁን እንደ እስረኛ ቆመ። በዛን ጊዜ አሳዛኝ ነገር ተፈጸመ። የንጉስ ልጆች በፊቱ ተገደሉ። ይህ የመጨረሻም እይታው ነበር። እርሱ ከዚያም በኋላ ምንም አልተመለከተም። ንጉሱ በብረት ሰንሰለት ታስሮ ወደ ባቢሎን ተወሰደ። እርሱ አንድ ጊዜ በዙፋን ላይ የተቀመጠ ንጉስ ነበር። አሁን ግን በእስር ቤት ውስጥ የተዘጋ እስረኛ ሆነ። ከዚህ ጋር የይሁዳ መንግስት ተጠናቀቀ። የዳዊት ዘር ዙፋኑ ተሰበረ። ከተማይቱ ባዶ ሆነች። ነገር ግን ታሪኩ ከዚህ አልተወለደም። እግዚአብሔር ከምርኮ በኋላ መመለስ የሚመጣ እንደሆነ አስቀድሞ አስታወቀ። ከተማይቱ ከወደቀች በኋላ የተረፉት ሕዝብ አንድ ስፍራ ተሰበሰቡ። ወታደሮች ከበው ቆሙ። እነርሱ አሁን ነፃ ሰዎች አልነበሩ፣ ምርኮኞች ሆነው ነበር። ከቅዱስ ከተማ ኢየሩሳሌም ብዙ ሰዎች ተወስደው ወደ ሩቅ አገር ተጓዙ። ይህ ሀገር ነበር ባቢሎን፣ የባዕድ አገር፣ የባዕድ ቋንቋ፣ የባዕድ አምልኮ ቦታ። ሕዝቡ በእግር ተጓዘ። ረጅም መንገድ ነበር። ሽማግሌዎች ተዳከሙ፣ ሕፃናት አለቀሱ፣ እናቶች በሐዘን ተሞሉ። ከኋላቸው የቀረው ከተማ እየተመለከቱ በእንባ ተሰናበቱ። ከተማይቱ እየራቀች ታየች። ሕይወታቸው ዘመን እየተዘጋም ነበር። አንድ ጊዜ በሕዝብ የተሞላችው በመዝሙርና በደስታ የተነሳችው ከተማ ኢየሩሳሌም አሁን ባዶ ሆናለች። መንገዶቿም ዝም አሉ። ቤቶቿም ባዶ ነበሩ። በሮቹም ተዘግተው ነበር። ንፋስ ብቻ ይነፍስ ነበር። ምርኮኞች ወደ ባቢሎን በደረሱ ጊዜ በዚያ ሀገር እንግዳም ሆነው ነበር። በወንዞች አጠገብ ተቀምጠው ያለፈውን ከተማቸውን አሰቡ። መዝሙር ለመዘመር ሞከሩ። ነገር ግን እንባ ከዓይኖቻቸው ይወርድ ነበር። እንዴት በባዕድ ሀገር እግዚአብሔር መዝሙር እንዘምራለን ብለው አለቀሱ። ነገር ግን በምርኮ ውስጥ እንኳን እግዚአብሔር ሕዝቡን አልተዋቸውም ነበር። ነቢያት እንዲህ አሉ፣ ከ70 ዓመታት በኋላ ትመለሳላችሁ። ተስፋ እንደ ትንሽ ብርሃን በጨለማ ውስጥም በራች። መማረካቸው የመጨረሻ አልነበረም። አዲስ ጅማሮ ይመጣም ነበር። አንድ ቀን ሕዝቡ ወደ ከተማይቱ ይመለሳል። ቤተ መቅደሱም ዳግመኛ ይሰራል። ከተማይቱ ከፈረሰች በኋላ ጭራሽ በጸጥታና በእሳት ጭስ የቀረው ጥቁር አመድ ብቻ ነበር። የተወረወሩ መቅደስ ዕቃዎች። ይህ ሁሉ ከተማይቱ የነበራትን ክብር ያሳይ ነበር። ነቢዩ ኤርምያስ በዚያን ፍርስራሽ መካከል ቆሞ ዓይኖቹ በእንባ ተሞልተው ነበር። ልቡ ተሰብሮም ነበር። እርሱ ይህን ቀን ከብዙ ዓመታት በፊት አስጠንቅቆም ነበር። ተመለሱ፣ ኃጢአታችሁን ተዉ ብሎ ጮኸ። ነገር ግን ሕዝቡ አልሰሙትም። አንዳንዶች አስቆጡበት፣ አንዳንዶች እንኳን እስር ቤት አስገቡት። አሁን ግን ቃሉ ተፈጸመ። የከተማይቱ ውድቀት በፊቱ ተገለጠ። ኤርምያስ በእንባ እንዲህ አለ፣ እንዴት ታላቂቷ ከተማ ብቻዋን ተቀመጠች፣ በሕዝብ የተሞላች ነበረች። ይህ ቃል ከልቡ የመጣ የሕመሙ ጩኸት ነበር። እርሱ ለከተማይቱ ብቻ አልነበረም የሚያለቅሰው፣ ለሕዝቡ ኃጢአታቸው የእግዚአብሔር ክብር መውደቅ አለቀሰ። ነገር ግን በእንባ መካከል ተስፋ ነበር። ኤርምያስ እንዲህ አለ፣ የእግዚአብሔር ምሕረት አያቋርጥም፣ ቸርነቱ እያንዳንዱ ጠዋት ይታደሳል። እንዲህ በፍርድ መካከል እንኳን እግዚአብሔር ተስፋ ቃል አለው። ይህ የከተማይቱ ውድቀት ታሪክ ለዘመናት የሚነገር ትምህርት ነው። አንድ ሕዝብ ከእግዚአብሔር ሲርቅ ኃይል ያጣል፣ ጥበቡንም ያጣል። በመጨረሻ ግን ወደ ራሱ ይመለሳል። ከብዙ ዓመታት በፊት ነቢያት ላከ፣ አስጠነቀቀ፣ ተመለሱም ብሎ ጮኸ። እግዚአብሔር ፍቅር ነው፣ ነገር ግን ፍትህ ያለው በፍቅር ነው። ኃጢአት ለዘላለም አይቀጥልም። ምርኮኞች ወደ ባቢሎን ቢሄዱም ታሪኩ በዚህ አልቆመም። አንድ ቀን እግዚአብሔር ሕዝቡን መልሶ አመጣ። ከተማይቱ እንደገና ገነባት። ተስፋ ተመለሰ። ይህ ታሪክ የጥፋት ብቻ አይደለም፣ የተስፋም ታሪክ ነው። ሰው ቢወድቅም እግዚአብሔር እንደገና ያነሰዋል። ዛሬም እንዲህ ነው። ወደ እርሱ የሚመለስ ምሕረትንም ያገኛል። ለዘላለሙ አሜን።